እኔ እውነት ለመናገር ወንድ ልጅ እንደዚህ ተንበርክኮ ሲያለቅስ ናሆምን አየሁኝ። ናሆም አለቀሰ። ውብዬ ይቅርታ በድዬሻለሁ፣ ናፈቃችሁኝ፣ ልጄም ናፈቀኝ፣ ይቅር በይኝ ብሎ ናሆም እንግዲህ አበባውን ገዝቶ ሰተት ብሎ ቤት ሲገባ ውብዬ ጀግናዋ ውጣልኝ ከቤት አለችው። ውጣልኝ ከቤት እኔን ትተኸኝ ሄደህ የለም ወይ? አሁን ምን አግኝተህ እኔ ጋር መጣህ? ሰተት እያልክ አትምጣ፣ ህግ እኮ አግዶሃል፣ እቤትና ቀይ እንዳትደርስ በህግ ታግደሃል አለች። እንግዲህ ውብዬ ማለት ህግ አግዶሃል፣ ህግ የኔና አንተን ጉዳይ ህግ እስከሚፈታው ድረስ ቀይ መድረስ አይጠበቅብህም። እኔ አንጀት ያልችል ብሎ ነው እንጂ እሪ ብል አስይዝሃለሁ፣ አሳስርሃለሁ። እባክህ ቀይ አትድረስ ህግ እስከሚፈታው ድረስ አለች ውብዬ ማለት ነው። እውነት ለመናገር ናሆም ተንበርክኮ ተንሰስቆ አለቀሰ። ጥፋቱ ቢሆንም ወንድ ልጅ ሲያለቅስ ናሆምን አየሁኝ ማለት ነው። እጅግ በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶቼ። ዛሬም እንደተለመደው መለስ ብያለሁ። እንግዲህ በሌላ ቪዲዮ ማለት ነው። በጣም ያሳዝናል። የዛሬው ቪዲዮ ደግሞ በጣም ነው የሚያሳዝነው፣ ልብ ይሰብራል። እውነት ለመናገር እንግዲህ ናሆምና ውብዬ ያሉበት ሁኔታ በጣም ያሳዝናል። እንዲህ አሁን በአሁኑ ሰዓት እኮ በቃ ባልና ሚስት ተጣልቶ መታረቅ ቀረ። ሰው ተጣልቶ ጓደኛ ተጣልቶ መታረቅ ቀረ ማለት ነው። በጣም ያሳዝናል። አንድ ጊዜ ክፍተት ተፈጠረ፣ መገናኛው በጣም ሩቅ ነው ማለት ነው። እንግዲህ በጣም ያሳዝናል። ናሆም ተንበርክኮ አለቀሰ ማለት ነው። ናሆም እንግዲህ አበባውን ገዝቶ ለውብዬ እንግዲህ ይቅር በይኝ፣ ከልጄና ከሚስቴ ተነጥዬ መኖር አልችልኩም፣ እባክሽን ጥፋት አጥፍቻለሁ፣ አፉ በይኝ አለ። እንግዲህ ውብዬ አልፈልግም አለ። ውብዬም እንግዲህ አልፈልግም፣ እንኳን አበባ የፈለግከውን ነገር ወርቅ ብታነጥፍልኝ ለኔ የኔን ልብ አይጠግነውም አለች። አርሲ ምርስህን አሰስከሰስህን አታምጣብኝ። እኔ አበባ እንድታመጣልኝ እኔ አልፈቅድልህም። የኔ እናንተ ጉዳይ እኮ ህግ ይዞታል። ህግ እስከሚዳኘን ድረስ ልጅህን በህግ እስቲፈረድልህ ድረስ ጠብቅ። ዘገደው እያልክ ሰው የላትም ብለህ እየመጣህ አትረብሸኝ አለችው። እንግዲህ ውብዬ ማለት ነው። ናሆም በጣም አለቀሰ፣ ተንበርክኮ አለቀሰ። እንዴ ወንድ ልጅ እንደዚህ ተንበርክኮ ሲያለቅስ ዛሬ ገና አየሁ ማለት ነው። እውነት ለመናገር ናሆም በፊትም ድሮም ለሴት ልጅ ያለው ክብር፣ ለሰው ያለው ክብር ለየት ይላል። ማሻአላ ነው። በቃ ጨዋ ወልዶ ጨዋ ያሳደገው ያስታውቃል ማለት ነው። እንግዲህ ናሆም ለሴት ልጅ ያለው ክብር፣ ለሰው ያለው ክብር፣ ለአጋዡ እንኳን ያለው ክብር በጣም ለየት ያለ ነው። እኔ ናሆም በቃ የድሮ ናሆም አልመሰለኝም። እንዴት ናሆም በትንሽ ደረጃ እንደዚህ ደረጃ ላይ ሊደርስ ቻለ? ነገሩ ግን እንደዚህ ይራዘምብኛል ብሎም አላሰበም ነበረ። እንግዲህ የሆነ ሆኗል። ውብዬ ጥፋት አጥፍቻለሁ፣ እባክሽ አንቺ እንደምታስቢው አይደለም። እኔ እሷን በአንቺ ላይ ደርቤ ላገባት አይደለም። ነገሩ እየተጣራ አሁን እውነቱ ታውቋል። እባክሽን አፉ በይኝ፣ ልጄም ናፍቆኛል፣ አንቺም ናፍቀሽኛል፣ እስከ መቼ አልቻልኩም ብሎ እንግዲህ ናሆም ልመና አቀረበ። ከካሜራ ጀርባ ብዙ ሰው፣ ብዙ ጓደኛ፣ ብዙ ዘመድ እየላኩባት ነው። ነገር ግን ልትረታልኝና ልትረዳኝ አልቻለችም። አልተረዳችኝም። እኔም ተሰቃየሁ ብስቁልቁል ብዬ። አታይኝም ውብዬ? ልብሴን አልቀይርም፣ አልታጠብም፣ ተሰውነት ወጥቻለሁ። እባክሽን ታንቺ ተነጥዬ፣ ታንቺ ተለይቼ፣ ከልጄ ተለይቼ መኖር አልቻልኩም። እባክሽን ጥፋቱን እኮ አጥፍቻለሁ፣ አላጠፋሁም አልልም፣ ግን ይቅር በይኝ እባክሽን፣ ልጄ በጣም ናፍቆኛል አላት ናሆም ማለት ነው። ውብዬ ደግሞ አምላሿ ምንድን ነው? እባክህን ሰው የላትም ብለህ ዘገደው እያልክ በራፍ እየከፈክ እየገባህ አትረብሸኝ። እኔ እንዳንተ አይደለሁም። ህግ አግዶሃል። ጨካኝ ሴት ብሆን እሪ ብዬ አሁን ፖሊስ አንጥቼ አስደበድብሃለሁ፣ አሳስርህ ነበር። ነገር ግን እንዳንተ አይደለሁም። የሚጨክን አንጀት የለኝም። ለዚህ ቅጥህ ነው ወይ ትመጫለሽ? ዳዳ እያልሽ ትለምንኛለሽ ብለኸኝ ሄደሃል። ብዙ ቁስል አለብኝ። ሐኪም ቤት ገብቼ ከሐኪም ቤት ቀጥ ትልኮ እሷ ጋር እያሻሸህ ተለጣጥፈህ
ብድግትል እፊቴን ላይ ነው ያገኘኋችሁ። ከአንዴ ሁለቴ ሶስቴ ነው ልቤ የተሰበረው። እንዴት ብዬ ልርሳው? ልቤ ተሰብሯል። እኔ አንገቴን ደፋ የማደርገው ለቤቴ፣ ለኑሮዬ፣ ለልጄ፣ ለፍቅር ብዬ እንጂ ብቸኛ ስሆን የምኖር ሴት አልመሰልከኝም ነበር። አሳይሃለሁ፣ ጠንቅቄ አሳይሃለሁ። አንተ የምታስበው ካንተ ተለይቼ ብቻዬን እንደማልኖር እንደማልችል አድርገህ ነበር የምታስበው። ነገር ግን እኔ አንገቴን ያስደፋኝ ፍቅርና ቤቴ፣ ልጄ ብዬ ነው። አንተ ግን ውብዬ ተኔ ተነጥላ መኖር አትችልም፣ ረግጬ እይዛታለሁ ብለህ ነበር ያሰብከው። አይኖ እንደዚህ አይደለም። እንደዚህ ያሰብከው አንተ ያሰብከው ሊሆን አይችልም። እኔ ቤቴን፣ ልጄን፣ ትዳሬን ብዬ እንጂ ቤታችን ይበተናል፣ የሞቀ ጎጇችን ይቀዘቅዛል ብዬ እንጂ ራሴን ሁኜ መኖር አላቃተኝም። ዛሬ ነገ እያልኩ ተዛሬ ተነገ ትሻላለህ ብለው አልሆነልኝም። አሁንም እባክን ተቀየጥ፣ ሂድልኝ። እቤት እየመጣህ አትረብሸኝ፣ ልኖርበት። ልቤ ደምቷል፣ ልቤ ቆስሏል፣ ልቤ ተሰብሯል። እባክህ ያንተ አበባ ብታመጣው እኔን ይጠግነኛል? አይጠግነኝም። እንኳን አበባ ማንጣት አይደለም እንኳን አሰስገሰስ አበባ ማንጣት ቀርቶ አይደለም ወርቅ ብታነጥፍልኝ የኔን ልብ ሊጠግነው አይችልም ማለች ማለት ነው። ውብዬ በጣም ጨክናበታለች። ናሁም እንግዲህ ተንበርክኮ እያለቀሰ ውብዬ ታይ ትለድሚያለሽ፣ እባክሽን አንቺ እንዳሰብሽው አይደለም። መኖር አልቻልኩም፣ ብቻዬን ተልጄና ከሚስቴ ተነጥዬ መኖር አልቻልኩም። ሩሄን ላጥፋ ብሎ አላት። ውብዬ ምን አለች? ተቻልክ ትችላለህ፣ እኔ አያገባኝም። በአንተ ሩህ እኔ አያገባኝም። እኔም እኮ እንድሞት ፈቅደህልኛል። ስለዚህ ሐኪም ቤት ገብቼ ትነሳ ባንኔ ትነሳ እፊት ለፊቴ ላይ አፈህ እኮ ቁጭ ብለህ ነው ያገኘሁህ። ከሐኪም ቤት ማን ነው ይዞኛ የመጣው? አንተ እኮ አላመጣኸኝም፣ አይዞሽ እኮ አላልከኝም። ትተኸኝ ሂደሃል እኮ እንደማረባ እንደማላገለግል የልጅህ እናት እንዳልሆንኩ እንደማታቀኝ አድርገህ ሐኪም ቤት እኮ ጥለኸኝ ሂደሃል። ሐኪም ቤት ባንኔ ትነሳ አጠገቤ አገኘሃለሁ ስልህ ይዘህ እጎኔ ተገትረህ አየሁህ። ታዲያ እንዴት ብሎ ነው ልቤ ሊድንና ልሽር የሚችለው? እባክህን ፈቀቅ በልልኝ ከፊቴ። አበባም አልፈልግም፣ አንተንም ማየት አልፈልግም። ሲንግል ሁኜ መኖር እችላለሁ። ባል ባይኖረኝ ባላገባ ልጆችን ይዤ መኖርና መቀመጥ እችላለሁ። መብቴ ነው። ማንኛውም ሴት ተፋታ እንደምትኖረው ሁኜ እኖራለሁ። ምንም አታስብ። አንተ ትታስብ እኔ ህፃን ልጅ መስልሃለሁ? በላ እንግዲህ ውብዬ በቃ ናሁም ተስፋ ቆረጠ ማለት ነው። ውብዬ ተስፋ አስቆረጠችው። የፈለገ አባቱ ቢሆን ወደ እኔ ህይወት መልሰህ እንድትገባ አልፈልግም። አሁን እኔ እናንተ ስንጨቃጨቅ ለልጁም ጥሩ አይደለም። ልጁ ተኝቷል፣ ልጃችን ተኝቷል። እኔ እናንተ ትንጨቃጨቅ ልጁ ቢነሳ ለልጁም አይምሮ ትክክል አይደለም። እባክህ ሂድልኝ፣ ተነስልኝ አለችው። እንግዲህ ናሁም ሄደ ሊያፋት እጁን ሲዘረጋ ገፈተረችው። አበባውን ተጁ ላይ መንጥቃ ተቀበለችና ምንጭቅጭቅ አረገችው። አበባውን ማለት ነው። ምንጭቅጭቅ አድርጋ ፊቱ ላይ ወረወረችለት። አበባ ላንቺ እኮ ነው የገዛሁት፣ ደስ እንዲልሽ ይቅር እንድትይኝ እኮ ብዬ ነው። ፈጣሪም ይወዳል ይቅር ባይን። ውብዬ አላጠፋሁም እኮ አላልኩም፣ አጥፍቻለሁ። ነገር ግን ይቅር በይኝ እባክሽ፣ ተቀበይኝ። ልጆቻችንን ታንዳይዶ ሁለት ልጅ እየመጣ ነው። እንግዲህ የሁለት ልጆች እናትና አባት ልንሆን ነው። እባክሽን ባንድ ሁነን ልጆቻችንን በፍቅር በደስታ እናሳድግ ብሎ እንግዲህ ተጎናብሶ ተንበርክኮ አልቅሶ ለመናት ነው ማለት ነው። ውብዬም አበደን የፈለገው ቢሆን የፈለገው ተአምር ቢሆን አንዴ ሁለት አይደለም ቀብረኸኛል። ሐኪም ቤት ስመጣ ራሱ ሶፋ ላይ ቁጭ ብላ እሷን አትናገሩብኝ ተበረሃ ነው የመጣችው እያልክ እያሻሸህ ልቤን ሰብረኸዋል። እሷን ተከትለህ የማታውቃትን ሴት እኮ ነው ተከትለህ የሄድከው። አሁን ምን ተገኘና ነው? እፊቴም ስሟን አትጥራብኝ አለችው። በቃ በነገራችን ላይ አንዳንድ ወንዶች ሴት ስናፈቅር ተልባችን ነው ጠብር ግፍ ስንል ለቤታችን
ለትዳራችን። ወንዶች ደግሞ አለናንተ እንኖር አይመስላችሁም ማለት ነው። ተሳስታችኋል። ሴት ልጅ እንደዚህ አንጀቷ ተቆረጠ፣ አንጀቷ በቃ ጉምድት አለ፣ ምንም መስሎ አይታያትም። ያ በደል እፊቷ ላይ እየመጣ ግርጥ ይላል። በደሉ ያበረታታታል ማለት ነው። እውነት ለመናገር አንድ ሰው ወደደችኝ ብላችሁ ጊዜ አትጫወቱ በሴት ማለት ነው። አንዳንድ ወንዶች፣ ሁላችሁም እያልኩ አይደለም። እኔ በእውነት ናሁም እዚህ ደረጃ ይደርሳል ብዬ በፍጹም እኔ አላሰብኩም። ናሁም እኮ በቃ ሰው አክባሪ፣ ትዕግስተኛ፣ በቃ አነጋገሩ፣ ሁለ ነገሩ፣ ለሰው ያለው አክብሮት በጣም ይለያል። ናሁም ምን እንደሆነ አላቅም እንዴ። ቤተሰብ ራሱ ምን ሆነ በቃ አላወቅ። እኛ ናሁም ቤተሰብ ምን አለው? የድሮ ናሁም አይደለም። ምን ሆነ ነው? ምን ተፈጠረብህ? ናሁም ነህ ግን ትክክል ናሁም ነህ ብላ ፈላም አለችው ማለት ነው። ውብዬ እንግዲህ አበደን የመጣው ቢመጣ አልታረቅም አንገት የተቆርጦ ጉልቻ ቢሆን ብላለች እንግዲህ